Yep, that's me. You're probably wondering how I ended up in this situation. አገር ሰላም ብዬ ሜካፕ እየተቀባሁኝ የውላችሁ በመጀመሪያ እንዴት ናችሁ? how are you guys doing? is everything okay? እኔ ጋር ሁሉ ነገር ሰላም ነው። ዛሬ ተነሳሁኝና እስኪ ራሴን ሜካፕ ልስራ ምናምን ብዬ ራሴን አዘጋጅቼ ሜካፕ መስራት ጀመርኩኝ። ከዛ በመጨረሻ የተፈጠረውን ተውት እሱን ወደ ጎን አስቀምጠውና ብቻ በሰላም ተከባብሬ ከሜካፕ ጋር እየሰራው ነበር። እሱንም በጣም ላይክ ኬርፉል ሆኜ አይኔን እንዳልነካው። ሰሞኑ አይኔ ዝም ብሎ የሆነ ያለቅሳል ማለት ነው። አሮ ነው ምን እንደሆነ ብቻ እስቲ መፍትሄ ካላችሁ በዛው ጠቁሙኝ። ኢትስ ላይክ እንባ የሆነ ነገር ይቆረቁረኝና የሆነ ቅንድብ ተሰብሮ እንደገባበት ነገር ይቆረቁረኝና እንባ ነገር ያፈሳልና ዛሬም ሀፕን ያደረገብኝ እሱ ነው። ከዛ አገር ሰላም ብዬ ጨርሼ ሜካፔን ምናምን ነገር እንደዚህ እንደምታዩት ፏፈሽ ብዬ መጨረሻ ላይ ልክ ሜካፑን ስጨርስ አይኔ ጀመረኝና ከየት መጣ ማለለው ለቅሶ ከየት ብቻ እንደመጣ አላቅም ተራገፈ አይገልጸውምና የማአትን ባሪ ወረደውና ብቻ ግን እንዳጋጣሚ ሆኖ ደግሞ ብዙም ሩን አላረገውም ሜካፔን ሴቲንግ ስፕሬይ ያረኩት ትንሽ ዋተር ፕሩፍ ነውና ፓውደሩን ምናምን ሪሙቭ አላረገውም ሳለቀቅስበት እና ኩልም ስላልተቀባው አልተጨመላለቀም በቃ አይኔን ምክንያቱም ምንም አልተቀባውም አይላይነር ብቻ እሱንም ከላይ ነው ያረኩት እና ትንሽ እንጂ አይኔን አነካውትም ሻዶ አረኩኝ። ከዛ ወደ ፊቴ ነው የገባውት። ግን ፍሬንድ ለምን አየሽኝ ብሎ ይሁን እኔ እንጃ በቃ ለቅሶ በለቅሶ ሆነን ተላቅሰን መጨረሻችንን ይኸው እንደዚህ ሆነን ቤት ስቀውብኝ በቃ ግን ያው ፋይናል ሪዞርቱ ይሄን ይመስል ነበር። እንዴት አያችሁት? ሜካፕ ራሴን ሰርቼ አይ ላይክ ኢት